ሆነ ተከናወነ 22 ዓመት ለፍተናል እንኳን ደስ አላችሁ አንተ እግዚአብሔር ይስጥ ያንተ ጥፋት ነው ለዚህ ደረጃ ደረሰን ያንተ ጥፋት ተጅበለ ኤሶዬ እግዚአብሔር ይስጥ ዱቢኑ ቡይ አማቲባው ዋው አለፈልን ይህን ቡድን ስንደግፍ ማን ስንት ዓመት ስንት ደጋፊ ያለቀሰ ስንት ደጋፊ ማን ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው ሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል፣ እንኳን ደስ አለ። ይኸውልህ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው የፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው። ምክንያቱም ይሄ ክለብ ለእኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀርን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው፣ ደም ነው። ይሄ ጀማው ወንጀብላን እንኳን ደስ አላችሁ። ጀማው ሁሉ ነገር ይገባችኋል። ለእናንተ ለታታሪዎቹ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማው ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ
አሰካሎ ጀማ ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ። ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምድሬን ነው የምለው። በጣም ቴንዱ ማለት አርሰናልን በደንብ እንደወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው ማመሰግናችሁ። የአርሰናል ደጋፊዎች ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልብ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ ማከብራችሁ። እንችላለን፣ ግን እንችላለን ጀሞ በጣም ነው ግባለት አልሐምዱሊላህ ግባለት። አስሪ ከመፍሳት በስነ ስርዓት ማራት አለ። ገላግለኛ ወያለው እንደዚህ ብለህ ገላግለኛ በለው ይሞታል እንዴ? ስጋ አለቀ እኮ ሰላም ነው እንዴ? አንድ ሳምንት አረፍኩ እንዴ? ወያላ በላ የኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለህ? ምትሞት ሙት ተሰደን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያኔ። 22 ዓመት የጠበቃችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ። ምንም አልልም ሌላ። ያው እናንተ 22 ዓመት በትዕግስት ተጠብቃችሁ የበላችሁት ሊግ ስለሆነ በደንብ ሰለብሬት ማድረግ ትችላላችሁ። በደንብ ይገባችኋል። እውነት ለመናገር ጨዋታውን አላየውም። ሌላ ቦታ ሰርግ ላይ ነበርኩኝ። አሰላለፉን ሳየው ጀምሮ ማለት ነው ኮቫቺችን እዛ ቲም ላይ ሳየው ዛሬ የሆነ ችግር እንዳለ ገብቶኛል በግልጽ። ተቀይረው የገቡትም ምንም ያሉትም ማለት ነው። አሁን ኦሬዲ የሆነ ጨዋታው አልቋል፣ ምንም ማድረግ አንችልም። ግን ቴዳም ብሏል እንደ ወርቅ የተፈተናቸው የአርሰናል ደጋፊዎች ይላል ብዙ ቪዲዮ ላይ እና እናንተ እንኳን ደስ አላችሁ። ሌላ ምንም ማለት ያው 22 ዓመት መጠበቅ በጣም ከባድ ነው። ስለዚህ በደንብ አጣጥሙት ይሄን ደስታችሁ። ይሄ ተናድጄ ወይ ምን ብዬ አይደለም። ይመቻችሁ። Maybe not tomorrow. በመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይሄንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። እሺ ለሁሉም የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ ከ22 ዓመት ጥበቃ በኋላ ሻምፒዮን ሆናችኋል፣ ተፎካክረናችኋል። አሁን ግን በክብር ሻምፒዮን ስለሆናችሁ
እንኳን ደስ አላችሁ ማለት ፈልጋለሁ። በጣም ብዙ አመት ብዙ የልብ ስብራት ብዙ መጠበቅ እንዳለ ይገባኛል፣ ይገባቸዋል ሁሉም ነገር። እኔ ስፔሻሊ ብዙ ዘመድ ጓደኛ ቤተሰብ ሁሉ አለና የአርሰናል ደጋፊዎች እንኳን ደስ አላችሁ። ዴሉዥናል የሚባሉት አይገባችሁ የሚባሉት ለክለባችሁ ፊት ለፊት የምትቆሙት እኔ እናንተ ነው። በተለይ እንኳን ደስ አላችሁ ማለት የምፈልገው ምክንያቱም ስትሸነፉ መጀመሪያ ማብሸቅ የምፈልገው እናንተ ስለሆነ ስታሸንፉም ክሬዲት የሚገባችሁ ለእናንተ ነው። እንኳን ደስ አላችሁ። እንግዲህ ያው እንደ በክብር ተሸንፈናል፣ ግን ክሬዲት ይገባቸዋል። አርቴታ ክሬዲት ይገባዋል። ሆል አርሰናል ስኳድ ስፔሻሊ አርቴታ በጣም ክሬዲት ይገባዋል። እንኳን ደስ አላችሁ። ካሁን በኋላ ዝባዝንኬው ምን ተጠቅመን ዞሮ ዞሮ ሻምፒዮን ሆናችኋል። እንኳን ደስ አላችሁ። ይመቻችሁ። አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው አርስዬ አንገትሽ ሲደፋ ያ የጠበቅኩት ዋንጫ ይኸው መጣቢያቸው ይዟት በረረ እስቲ ሲሉ እንስማቸው። ዘፈኑ ገና አሁን በመጨረሻም ቦታውን አገኘ። እነሆ በመጨረሻም የመድፈኞቹ የዋንጫ እርግማን ከ2 አስርት ዓመታት በኋላ ተፈቷል። ውድ የለንደን ድምቀቶቹና ኩራቶቹ አርሰናላውያን፣ አርሰናል በመጨረሻም ሻምፒዮን ሆነ። አርሰናላውያን እንኳን ደስ ያላችሁ። የደስ ታዲያ እኔን ፎሎ በማድረግ እስኪ ቤተሰብ ሁኑ። በልቻለሁ ሆዴ ያለ አርሰናል ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ አንድ ቀሪ ጨዋታ እያለው ማረጋገጥ ችሏል። በርንማውዝ ማንቸስተር ሲቲን 1-0 ማሸነፉን ተከትሎ አንድ ቀሪ ጨዋታ የሚቀረው አርሰናል የፕሪሚየር ሊጉን ዋንጫ ከ22 ዓመት በኋላ ማንሳቱን አረጋግጧል። ጋይሰን እግዚአብሔርን እስከ ዛሬ ድረስ ጮ ነው የምታውቁኝ። እኔ ምን ብዬ እንደምጀምር አላውቅም። ማን በርንማውዞች ትችላላችሁ። እግዚአብሔርን እናቴ ትሙት ትችላላችሁ። ማን ያው ሁላ ዓመት የተሰቃየው ነው ማለት ነው። በዚህ ተካሰን። እግዚአብሔርን አርቴታ ትችላል። ክርስቶስ ምስክሬ ትችላለህ። አርቴታ በጣም ነው የምትችለው፣ በጣም ነው የምትችለው። እናቴ ትሙት ትችላል። ከዓመት ዓመት ነው የምትችለው። ገብቷል? ከዓመት ዓመት ነው የምትችለው። ገብቷል? ያ ሁላ ስቃይ ማለት ነው። በዚህ አካክሰዋል። በጣም ትችላለህ። እናቴ ክሬዲቱን ውሰዱ፣ ሙሉ ክሬዲቱን ውሰዱ። ክርስቶስን ትችላል። በጣም ነው የምትችሉት። እንዳለ ተጫዋቾቻችን ትችላላችሁ። በቃ በጣም ነው ደስ ያለኝ። እናቴ ትሙት። እኔ ምን እንደማደርግ አላውቅም። በቃ ማን እግዚአብሔርን አሁን ወደ ቻምፒየንስ ሊግ እንሄዳለን። ለማንም አንመለስም ከዚህ በኋላ። እኔ ምን እንደማወራ አላውቅም ጋይስ። እግዚአብሔር ምስክሬ ነው። ደስ ብሎኛል። እናቴ ሰበር ዜና መድፈኛው አርሰናል የእንግሊዝ ፕሪሚየር ሊግ ሲቲ መጨረሻ ወይኔ ዋንጫውን በሉት። በቃ የት ነው ሄደው? ፓስፖርት የለኝ ቤት የት ነው? መቃብሬን አዘጋጅተው እየጠበቁኝ ነው። ምድር ያሰናል። እድሜ ለሲቲ ብሞት እኔ ስለ ሲቲ በቀጣይ ቪዲዮ እንሰራለን ማለት ነው። ይሄ ቪዲዮ ለሁሉም ያርሰናል ደጋፊዎች ነው። ታደርጋላችሁ ማለት ነው። እኔ ልጅ እያለሁ አስታውሳለሁ። እግዚአብሔርን ነው የምላችሁ። 1 ብር ሳይኖረኝ ምናምን ነገር 1 ብር ማግኘት አልችልም። ከቤትም ሾልከር የምትወጣው በጣም አመሻለሁ። ዱርዬ አድርጎኝ ያስቀረኝም ኳስ ነው። ከዛም በኋላ ያወጣኝም ኳስ ነው ማለት ነው። ልጅ እያለሁ አንድ ጓደኛ ነበር እና እንሂድ ነበር። በጣም ሕፃን ሆነን ዲኤስቲቪ እንሄድና በቀዳዳ ነበር። ከዛ በኋላ እረፍት ሲወጡ ትኬት ስጡን ብለን ከባለቤቱ ጋር የሚተዋወቅ ተመልሶ ያለ ትኬት መግባት ስለሚችል ትኬት ይሰጣል ነበር ማለት። ከዛ ትኬት ያኔ አሁንም ታምነው ለቡድናቸው ያለ አንድ ዋንጫ አርሰናል እየደገፉ ያሉ
በጣም ምርጥዬና የሚገራርሙ ደጋፊዎች ናቸው በዙሪያ ሰፈሬ ላይ። ከዛም የሆነ ታይም ላይ ደግሞ ወጣ ምናምን ባልኩበት ታይም እኔ በጣም ብዙ ደግሞ ሌላ ሙር ላይ ያለው ማውቃቸው አርሰናል በጣም ብዙ ታማኝና ይሄ ዋንጫ የእውነት የሚገባቸው አርሰናል ደጋፊዎች አሉ። እስካሁን የነበረው ብሽሽቅ ነው። ብሽሽቅ ግዴታ ያለ ነገር ነው። ሶሪም ልላችሁ ስለዚህ እንበሻሸቃለን ቀጣይ። አሁን ግን የእውነት ደስታችሁ ላይ ውሃ ማፍሰስ መበሻሸቁ አስፈላጊ ስላልሆነ ለ20 ዓመታት ምናምን የጠበቃችሁ ዋንጫም ማጣጣም ስላለባችሁ ከማንም በፊት እንኳን ደስ አላችሁ ልላችሁ እወዳለሁ። እንኳን ደስ አላችሁ ጋይስ። ምንድን ነው የተፈጠረው? ምንድን ነው? አርሰናል ዋንጫ በላ። ይህን ፊት አስታውሰው ሻሼ፣ ይሄ ፊትን አስታውሰው። ቅዠትህ ነው መሆነው። ምን ብዬህ ነበረ? እበላለው ዋንጫ ብዬህ አልነበረም? ነበረ ብዬሃለሁ። አሁን ምን አደረግኩኝ? ዋንጫውን በላሁት። እናቴ በስመ አብ ወልደ መንፈስ ቅዱስ። አርሰናል ዋንጫ በላ። እኔ ይሄ መቀበል የምችለው ነገር አለ። የሆነ ቅዠት ውስጥ ነገር ያልነቃህም በሉኝ። ወይኔ ጉድ ይፈላ። ወይኔ ሲጀምር እኮ መጀመሪያውን እኮ ሜዳው አልተመቸኝም። እኔ መጀመሪያውንም ቦርንማውዝ ግን ክፉ ቆሻሻ መጨረሻ ብትበሉ እኮ ይሻለኛል። ፓላስን አሸንፈ እኔ አስቶን ቪላን አሸንፌ ብትበለው እኮ ይሻለኛል። ይሄን አሸንፌ ቦርንማውዝ ታውቁኛል እኮ ደግሞ እኔ እንደ ደህና ነገር ፎክራለሁ እኮ ደግሞ እኔ ምንም መናገር የምችለው አቅሙ የለኝም። ለምን ዶኩ ብቻ እንደወጣ ነው የተበሳጨው። ዶኩ ለምን ወጣ? በዛ ሰዓት ይወጣል። ማርሙሽን ለማስቀበል ዶኩን ታስወጣል። እኔ አላንዳ ታስወጣው ለምን አገባው ይሻላል። በሉት። እኔ መቀበል የምችለው ነገር አለ። እኔ የሆነ ነገር እፈልጋለሁ። በቃ ከዚህ በኋላ አንገናኝም፣ እንሰነባበት። ፈላው ፍሬያችንን ካስጨረስከን በኋላ ወዛችንን ምጥጥ አርገህ ከጨረስክ በኋላ እኛን ኧረ እኔ በስንቱ ነው አለቅሰው። ኧረ ምን አይነት የተባረከ ሲዝን ነው ወንድሞች! የአርሰናል ደጋፊዎች ዋንጫ ያነሱበት የከሲዝን ፈላው ግን ማለት ነው። ፈላው ችግር የለውም፣ አንድ ቀን እንገናኝ። በዚህ ላይ መሀል እንትን ላይ እንደምሰራ አላውቅም። እያበድኩ ነው ጋይስ፣ እግዚአብሔርን እያበድኩ ልታጠኝ ነው። ወይኔ ጉዴ! ልጩ ብቻዬን ነው እኮ ጋይስ፣ ብቻዬን ነው እኮ። ወይ እንዴት ነው ቤት መገባው? አልገባም። እንዴት እሽከረከራታለሁ። አትሊስት እንግዲህ አንቢተን ራናችንን አስጠብቀን ወተናል። 26 ጌም አልተሸነፈም። ማንሲቲ ሽንፈት የማያውቀው ማለት ነው። ሃላንድን የምጠረጥሩ ሰዎች ማለት ነው ይኸውላችሁ፣ ሃላንድን የምጠረጥሩ ኳስ አልነካ ምን እያለ ኮሜንታተሩ ራሱ ሲለፈልፍ ነበር። ዋን ሞመንት ኢዝ ኦል ዳት ሂ ኒድ። በቃ አለቀ። ከዛ መልሶ ያሽቃብጥለታል ማለት ነው። ወደዛ ገደል ግባ በለው። ለማንኛውም ማለት ነው እኔ ፔፕን እኮ አልናገርም እኮ የመናገሩን መብት የለኝም። ማሸነፍ ያለብን ጨዋታ ላይ 3 ዲም የአርሰናል ደጋፊዎች አመቱ ሙሉ ሲያለቅሱበት የነበረውን እኮ ነው ኦልሞስት የተገበረው። እኔ አልከፋኝም ነበር በላይናፑ፣ ግን ለቅያሪ ዘገየ። ኮቫቺች፣ ሮድሪና በርናርዶ ሲልቫ ማን እድል ይፍጠር? ይበልጥ መከላከል ላይ ያተኮረ። መከላከል ዊንሲው ታይትልስ፣ አታክ ዊንሲው ጌምስ አይደል የሚባለው? አታክ ይዘህ ገብተህ ይሄንን ጌም ነበር ማሸነፍ የነበረብን። ኤኒዌይ ፔፕ በስተመጨረሻ መታ አሁን ይኸውልህ ኖ ዋን ሞር ይር ምናምን እንድትለን እንፈልጋለን። አይ አለቅም 1 አመት እቀጥላለሁ እንድትለን እንፈልጋለን። የአርሰናል ደጋፊ አስቀዝነው እንደዛ ብለህ ዋንጫውን ማጣታችን ኖርምዬ ነው። 4 ይበልተነዋል። ማንም ሊያረገው የማይችለው እንግዲህ 1 አመት በእናትህ ሂርዊጎ ተብሏል። ሲታሪክን ቀይር። አንተ ቆያለሁ ካልክ ምንም ነገር ይሰረዛል። ጋይስ በጣም ከመደሰቴ የተነሳ ድንዝዝ ብያለሁ። ማመን አልቻልኩም። እና ቢያንስ ይሄ ማጣጣም አለብኝ ተረጋግቼ እውነት ነው ወይስ አይደለም የሚለው። ጋይስ በጣም ለብዙ አመት ነው
የጠበቅኩት። እውነት ለመናገር በጣም ሌሊት ብርድ ተመትቻለሁ። ስራ ቁሜ አርሰናል ብዙ ነገር አድርጌያለሁ። ራት እስካለ መብላት ሁሉ የደረስኩበት አለ። ምግብ ሳልበላ ቀድሜ ነበር ምግብ የምበላው። በእርግጥ አርሰናል ይሸነፋል እያልኩ እያሰብኩ ቀድሜ ምግብ በልቼ ከተሸነፈ ያው በዛው ተኛል እና ጋይስ አሁን በጣም ተረጋግቼ ግን ይሄ ያለ እንዴት ደስታዬ ልገልጽላችሁ አልችልም። ነገ እየጨፈርኩ ቪዲዮ ልሰራ ይችላል። አሁን ግን ጋይስ ይሄን በቃ በውስጥ ስትቃጠል የነበርከውን በውስጣችሁ አጣጥሙት፣ ቀስ አድርጋችሁ ያዙ ነው ምን አይነት የደስታ ስሜት እንዳለ። አንደኛ ማታ ነው፣ ሁለተኛ እኔ አሁን ወጥቼ ሁሉ ብሮጥ በጣም ደስ ይለኛል። በቃ ይሄ እንዴት ልበላችሁ፣ የአርሴ ፋሚሊ ይገባናል። እንኳን ደስ አላችሁ። በአግባቡ እንጨፍራለን። ገና ለቋጣሪ ለጠላት ገና እንጨፍራለን። አሁን ግን ጋይስ ቢያንስ ኦን መሆኑን ለውስጥ በደንብ ልንገረውና ለውስጤ ጌታው እንኳን ደስ አላችሁ ለማለት ፈልጋለሁ። የአርሴ ፋሚሊ እንኳን ደስ አላችሁ። ቆንጆ አመት፣ ቆንጆ አጨራረስ፣ ምርጥ ብሽሽቅ፣ ያማረ እግር ኳስ፣ የለፋ አገኘ፣ ያሾፈ ተሸኘ። በቃ ለፍታችኋል፣ ይገባችኋል። 22 አመት የነበረ የዋንጫ ድርቀት ተወጋ ነው የምልህ። አማነሻ በላን ዋንጫ በላን ብለን ማለት ነው ለማውራት በቃን። ቢስሚላ እኔ ወጣው ከቤት ወላሂ አልቻልኩም። የ2026 የፕሪሚየር ሊጉ አሸናፊ አርሰናል ሆነ። ቆይ ሌላ ቪዲዮ ሰራለሁ። ይህን ዋንጫ ጋርዲዮላ እያለ ሮድሪ እያለ በርናርዶ ሲልቫ እያለ ቼርኪ እያለ ነው ያነሳ ነው። እንደዛ ነው ያነሳ ነው እያዩ ፎደን እያለ ምናምን ነገር በተለይ በርናርዶ ሲልቫና ሮድሪና እያሉ ማለት ነው። በቃ እንደዛ ነው የሆነው። ይሄ ዋንጫ እንደዛ ነው የሆነው። ሁላችሁም ለአርሰናል ታጨበጭባላችሁ። 19-1 አሸንፎ አርሰናል ዋንጫ ባለ 19-1 ማለት ነው። ብቻው አርሰናል ብቻው ዋንጫ ነሳ፣ ብቻው ማለት ነው። 19ኙም እንደዚህ የቋጠረበት ብቻው ዋንጫ ነሳ አርሰናል። አርሰናሎች እንኳን ደስ አላችሁ። ሲቲ ይሄን ብላ ለመላው የአርሰናል ደጋፊዎች በውድቀቱም በስኬቱም ሰዓት አብራችሁ ለነበራችሁ ለመላው የአርሰናል ደጋፊዎች እንኳን ደስ አላችሁ። ለጓደኞቼ፣ ለወንድሞቼ፣ ለእህቶቼ ለሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። ረጅም ዓመት ስትጠብቁት ስትናፍቁት የነበረውን የእንግሊዝ ፕሪሚየር ሊግ ዋንጫ በእጃችሁ ማስገባት ችላችኋል። እንኳን ደስ አላችሁ። ቻው በሉ። ወላሂ ነው የምላችሁ፣ እምባዬን ያመጣችሁት። ፉአድን ሳይ እምባዬ መጣ ወላሂ። በቃ አብዛኛው የአርሰናል ደጋፊ እያለቀሰ ነው ያለው በዚህ ሰዓትና ወላሂ እንኳን ደስታችሁን አሳይ። በቃ ይገባችኋል፣ ወላሂ ይገባችኋል። በቃ ይገባችኋል። ኧረ በስሚላ እንዲ ይመቻችሁ። ኮንግራጁሌሽን ገነርስ፣ እንኳን ደስ አላችሁ እናንተ ተወዳጁ የአርሰናል ደጋፊዎች። ደከመን ሰለቸኝ ሳትሉ ለ22 ዓመታት የጠበቃችሁ የ2025 እና 26 ሻምፒዮን ሆናችኋል፣ ሳትጫወቱ ማለት ነው። የምሬን ነው። ይመቻችሁ፣ የምሬን ነው። ቦርማውዝን እስኪ አንዲ ለቦርማውዝ ፈላዎች በቃ ፔፕ እንግዲህ በኤፍኤ ካፕ እና በካራቦን ካፕ ይመቸው። ፔፕ እንወደዋለን፣ የምሬን ነው። ግን ገነርስ እንኳን ደስ አላችሁ። በጣም የሚገርም ድል። ደከመን ሰለቸኝ ሳትሉ እየተወቀሳችሁም ምን እያላችሁም ለ22 ዓመት የደገፋችሁ እናንተ ንጹህና ደግ እንዲሁም እግር ኳስና አፍቃሪያን የአርሰናል ደጋፊዎች ኮንግራጁሌሽን፣ እንኳን ደስ አላችሁ። የዘንድሮው የፕሪሚየር ሊግ ዋንጫ
ይገባችኋል፣ ድሉ ይገባችኋል። እንዲሁም ደግሞ ሻምፒዮንስ ሊግም ብታነሱ ደስ ይለናል እኛ የሊቨርፑል ደጋፊዎች፣ ምክንያቱም ከኛ ጋር ምንም የሚያገናኘው ነገር የለም። ኮንግራ ቪዲዮን ኮፒ ሊንክ ሪፖስት ሸር ማድረግ ያደረሳ። ዛሬ ሞቅ ደብረቅ ያለ ቀን ነው። ያራዳ ልጆች እንኳን ደስ አላችሁ። የምር ይኸውላችሁ አርሴናል ደጋፊዎች በቃ ይኸው የሲቲ ጨዋታ ሳያልቅ ነው ሳያልቅ ነው የምሰራው ይሄን ቪዲዮ። እንኳን ደስ ያላችሁ። በቃ ጥበቃችሁ የስንት ዓመት ጥበቃችሁን አሳክታችኋል። እንኳን ደስ ያላችሁ። የኛም ቋጠሮ አልሆነም። በቃ ተውን እንደው ግን በቃ ተውን። በቃ ተውን። እኔ አንድ የአርሴናል ደጋፊ ወደ እኔ ቢጠጋ ተናግሬያለሁ። ጆኒ ልጅ እሱን የሚያስልቅ ሰው ነው መሆንባችሁ። እንዳይጠጋኝ አንድ ሰው ከዚህ በኋላ ከብሬ ነው ብላችሁ በቃ ተውን። ደስታችሁን ለብቻችሁ አክብሩ። ወይ የሆነ ደሴት እንከራይላችሁና ምንም ቢሆን እዛው ሄዳችሁ ጨፍሩ፣ እዛው ሄዳችሁ ተደሰቱ። በቃ ተውን። እንኳን ደስ ያላችሁ። በቃ ይሄን ነው አመፈልጉት። እንኳን ደስ ያላችሁ። በቃ ተውን። ቢስሚላህ አርሰናል ከ22 ዓመት በኋላ ሻምፒዮን መሆኑን አረጋግጧል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። የአርሰናል ደጋፊዎች አሁን ላይ እስቲ ያላችሁበትን ሁኔታ ኮመንት ላይ ገለጹልኝ። እንኳን ደስ ያላችሁ ማለት እፈልጋለሁ። አርቴታ ይሄ ዋንጫ ይገባልና እንኳን ደስ ያለ። እኔም ጭምር ሰድቤያለሁ። ብዙ ተብልሃል። ደግሞ ይበልጥ ዋንጫውን ደስ የሚለው ምን እንደሆነ ታውቃላችሁ? እሱ እንደማይችል ብዙዎች እንዲጠራጠሩት ያደረገውን አሰልጣኝ ሁለተኛ አድርጎት ዋንጫ ማንሳቱ እውነት ነው የምላችሁ። በጣም ነው ደስ ሀዊት ሙት ነው የምላችሁ። በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። ከ22 ዓመት በኋላ ይሄን ዋንጫ በኔ እድሜ ያለ ሰው እንኳን እርግጠኛ ነኝ አርሰናል ዋንጫ ሲያነሳ አላያችሁም። እና ይሄን ዋንጫ እንድታነሱ ለዚህ ያበቃችሁ አርቴታ ነውና ለአርቴታ ክብር ይገባል። ባይዘዊ አርቴታን ትጠላ ነበር፣ እንትናን ተሰድበው ነበር ምናምን እንዳትባባሉ አደራ። አሁን ስሜት ነው፣ ብዙ ነገር ይባባላል። ክለቡን ከመውደዱ ነው። ክለቡን ጠልቶ አይደለም አርቴታን ሲሰድብ የነበረው ወይ በአርቴታ ብቃት ሲጠራጠር የነበረው ያ የአርሰናል ደጋፊ። ሁላችንም እንሰድበው ነበር። ሰውየው ለአርቴታ የአርሰናል ዋንጫ ሰው አይደለም ምናምን እንል ነበር። ግን አሁን ጊዜው ደርሶ ይሄ ዋንጫ የአርሰናል ብሏል። ስለዚህ ሰለብሬት አድርጉ። ማንም እንዳሰቡ እንኳን ደስ ያላችሁ። ለዚህ ቀን ይገባችኋል። ስለሚገባችሁ ነው። ሲቲ ስለደከመ አይደለም። ሲቲ ራሱ እዚህ ድረስ የደረሰው በእናንተ ምክንያት ነው እንጂ ከ3-4 ሳምንት በፊት ነበር ማረጋገጥ የነበረባችሁ። እውነት እኔ ለእናንተ ደስ ብሎኛል፣ ግን አርቴታ ዋንጫው ስላነሳ በጣም ደስ ብሎኛል። እስቲ የተሰማችሁን ስሜት ያላችሁበትን ሁኔታ አጋሩኝ፣ ኮመንት ላይ ያስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። እነሆ በመጨረሻም አርሰናል የ25-26 የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑ ታውቋል ማለት ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሞከርን ቋጠርን ግን አልተሳካም። እንኳን እኛ ሲቲ ራሱ አልቻለም እና በቃ ምንም ማድረግ አይቻልም። አርሰናል 4 ዓመት ለፍቷል። ይገባዋል። ይብለው። በቃ ምንም ማድረግ አንችልም። ይብለው። ቻምፒየንስ ሊጉን ብቻ አደራ እሱን ከበላችሁ አታስቀምጡንም። ስለዚህ ቻምፒየንስ ሊጉን ብቻ ለቀቅ አድርጉልን። ከዛ ውጪ እንኳን ደስ አላችሁ ማለት ፈልጋለሁ። አልቋል። አርሰናል በለው። ሲቲ ግር ትበላለህ ግር ትችላለህ። አመቱን ሙሉን የቋጠርኩት ሲቲ እንዳበለ ትችላለህ። ሰው ስለሚንቅ ነው። በነገራችን ላይ ለአንተ ሲቋጠር የነበረው አብዛኛው ዩናይትድ ደጋፊ ስለሚንቅ ነው። እኔ ግን ስላናደርከኝ ነበረ ለአርሰናል ሲደግፍ የነበረው። ወራዳ ቲም ስለሆንክ ነው። ግባና አውጣው። ግባ ሰከንዳ መገለብስ መስሏ። ግባና አውጣው። ከዚህ አመት አለቀ። ከዚህ በኋላ ነገርኩ እኮ ዩናይትድ ይመለስልሃል ገና። ዩናይትድ ሲመጣ ደግሞ ሁሌም ነው ቦታ የምንለቀው። ግባ እናውጣው። እናንተ ያምርባችኋል። እናንተ ጓደኞቼ ናችሁ፣ እያንዳንዳችሁ ሰው ማለት ነው። ይመቻችሁ። በቃ ምቀኝነቱ እስከ ጫፍ ደርሶ ነበረ። ጓደኝነት እኮ ሲሆን ነው አላ ከጎንና ከጎን እኮ ስትሆኑ። ጠላት ላይ እኮ ምቀኝነት እኮ መቼም ሊመጣ አይችልም። የምትወደውና የምትዝናናበትን ሰው ነውና ምቀኝነት ጠጋ የሚልብህ ማለት ነው። እና አንተ ወድቀ ጓደኛ ከወደቀ ምንም አይመስልህም አይደል?
በቃ ልክ እንደዛ ነው ማየት ያለብህ። ብሽሽቁን አሳምረው ነው ነበር። በመጨረሻ ግን እናንተ ሆኖላችኋል። 19ኙንም ክለብ መለያ ለብሼ እያበሸኩ እንደነበር አውቃለሁ። ዛሬ ግን ልክፈላችሁ ብዬ ነው የእናንተ መለያ ለብሼ የመጣሁት። ለማንኛውም ግን እስከ ዛሬ ድረስ ላደረስኩባችሁ የብሽሽቅ ነገር ይቅርታ ጠይቃለሁ። ኮንግራ፣ እንኳን ደስ አላችሁ። ይመቻችሁ አራዳ ልጆች።